እነዚህ ኬሚካሎች ታዲያ በስርዓት ካላጸዳን ከባድ የሆነ ጉዳት ያደርሳሉ። ብዙዎቻችን አትክልትና ፍራፍሬዎችን መመገብ ፍሩትስ ኤንድ ቬጂቴብል መውሰድ ጥቅም ብቻ ያለው ይመስለናል፣ ጉዳትም አለው። በነገራችን ላይ በተለይ የቅርብ ጊዜ ፍራፍሬዎችን ስናይ ብዙዎቹ ሱፐርማርኬት ውስጥ ለረጅም ጊዜ ቁጭ ብለው ነው የሚሸጡ ወይም ሼልፍ ላይፋቸው ረጅም እንዲሆን የተለያዩ አይነት ኬሚካሎችን ይቀባሉ። ከዛ በተጨማሪ እርሻ ላይ ያሉ እንደ ፔስቲሳይድ፣ ኢንሴክቲሳይድ፣ ፈንጊሳይድ የመሳሰሉ ጸረ አረም፣ ጸረ ነፍሳት ይረጫሉ እና እነዚህ ኬሚካሎች ታዲያ በስርዓት ካላጸዳን ከባድ የሆነ ጉዳት ያደርሳሉ። እንደሚታወቀው ከ90% በላይ ፍራፍሬዎች አሁን ላይ በተለያዩ አይነት ፔስቲሳይድ ወይ ፈንጊሳይድ የተረጩ ናቸው። ስለዚህ ባዕድ የሆነ ኬሚካል አላቸው ማለት ነው። ታዲያ በእነዚህ ኬሚካል ከሚጠቁ ፍራፍሬዎች ለመግለጽ ያህል የመጀመሪያው እንጆሪ ነው ወይም ስትሮበሪ የምንለው ሲሆን ሌላው ደግሞ ግሬፕስ ወይም ወይን ነው። ሁለተኛው ፒችስ ናቸው። ሌላው ደግሞ አፕል ነው። ሌላው ውድም ቢሆን ብዙዎቻችን ላንገዛው እንችላለን፣ ግን ብሉቤሪ ራሱ። እነዚህ ቆዳቸው ቀጭን ስለሆነ ብዙዎቹ ያ ኬሚካል ሲረጭ ኢዝሊ ወደ ውስጥ ገብቶ ጉዳት ሊያደርስብን ይችላል። ከዚህ በተቃራኒ ግን ጠንከር ያሉ ቢቀቡም ያን ኬሚካል ቢቀቡም ግን ወደ ውስጥ ኬሚካሉ ፔኔትሬት አድርጎ ማይገባባቸው አትክልቶች አሉ ወይም ፍራፍሬዎች አሉ። ለምሳሌ አቮካዶ፣ አናናስ፣ ፓፓያ፣ ሀባብ እንዲሁም ሙዝ እና ኪዊ ብዙ ፔኔትሬት ቆዳቸው ወፍራም ስለሆነ ብዙ ፔኔትሬት አድርጎ አይገባም ተብሎ ይታሰባል። ታዲያ መፍትሄው ምንድን ነው ካልን ፍራፍሬዎቹን ወይም ፍሩቶቹን አለመብላት ሳይሆን በትክክለኛው መንገድ ማጽዳት ነው። እንዴት እናጽዳው ካላችሁ አንድ የሾርባ ማንኪያ ቤኪንግ ሶዳ በ2 ብርጭቆ ውሃ ትደባልቁና ፍሬዎቹን እዛ ላይ ለተወሰነ ደቂቃ መዘብዘብ፣ ከዛ በኋላ በንጹህ ውሃ ለቅልቆ መጠቀም። እንዲያርጋችሁ ከነዚህ ኬሚካል ራሳችሁን መጠበቅ ትችላላችሁ። መሰል መረጃ እንዲደርሳችሁ ከፈለጋችሁ ፔጁን ፎሎ ያድርጉ። ሚራ ሄልዝ ብላችሁ 6967 ላይ መደወል ትችላላችሁ። ቴንኪ